ሰላም ሰላም፣ እንዴት ናችሁ? ውድ የማርሸት ዩቱብ ተከታታዮች ሰላማችሁ በክርስቶስ ይብዛ። እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ዛሬ እንግዲህ በጣም ደስ በሚል ሁኔታ ነው የመጣሁት። እግዚአብሔር ይመስገን ስለ ሁሉም ነገር። እኔ ከመጣሁኝ እዚህ ሀገር 7 ዓመት ጨርሻ አሁን መስከረም 8 ዓመቴ ይገባልና ያው ብዙም አልቆየሁም። በነገራችን ላይ ኮንትራት ቤት ቢያንስ ወደ 4 ወር እንደዛ ነው የቆየሁት፣ 2 ቤት ማለት ነው። ከዛ ውጭ ግን ያው ጠፍቼ ነው ስሰራ የነበረ ማለት ነው። እና በዚህ አመታት ውስጥ በጣም ብዙ ነገር አይቻለሁ። የሰውን ፊት ብቻ ምን ልበላችሁ፣ ብቻ የቤቱ ስትሄዱ ብዙ ነገር ታያላችሁ፣ የሰውን ጸባይ እና በጣም ይከብዳል። እና በቃ እኔ የሆነ እንደዚህ መንፈሳዊ ነገርን ለምሳሌ መጾም፣ ጾም፣ ጸሎት ምናምን የተባሉትን ነገሮች ከጀመርኩ በኋላ በጣም እንደውም እኔ ዓለማዊ በቃ በምደንስበት ሰዓት ላይ ቤት ይቆይልኝ ነበረ። በሚገርማችሁ ሁኔታ ቢያንስ እንኳን ቆዮ ከተባለ 8 ወር ቆይ ነበረ እና ነገር ግን እነዚህ ጾም ጸሎት የሚባሉትን ነገሮች በቃ እነዚህን መሳሪያዎች ሲይዝ በጣም አንድ ቤት መቆየት አልቻልኩም። ለምን በቃ ሰው ለምን እንደሆነ ምን እንኳን አላውቅም። በቃ ስራው እንትን ይበላሽብኛል ወይ በቃ ጥሩ ቤት አገኘ ሆይ ብዬ እንደውም የመጀመሪያ ጊዜ እንደ ስዕል አድኖ እንደዚህ ገዝቼ ሳይሆን ቤት ውስጥ ነበረና ማሽን ከስልኬ ላይ እንትን ብዬ ኮፒ አድርጌ ነበረ ቅዱሳን ሰዓላት ራሱ እንትን ያልኩት ማለት ነው። የመጀመሪያ ጊዜ ያው ልምምድ ጊዜ ማለት ነው። አሁንም ያው ልምምድ ላይ ነኝና እግዚአብሔር አምላክ እንግዲህ እሱ ያበርታኝና ማለት ነው። እና በቃ እንደዛ ካረኩ በኋላ አሁን ኮፒ አድርጌ እነዛን ቅዱሳን ስዕላት በእነሱ በቃ እያደረኩ ነበረ ምጸልየው፣ ምሰግደው፣ ጸሎት ቤት ምናምን እየሰራሁት ማለት ነው። እና እንደዛውም ሆኖ ግን በቃ ምንም ቤት አይበረክትልኝም ነበረ። በቃ መውጣት ነው አስሬ ዛሬ በቃ አንድ ቤት ገብቼ እኔ ደግሞ በጣም ነው የምቸኩለው፣ ለሁሉ ነገር እቸኩላለሁ። በቃ የሆነ ቤት ከገባሁኝ ገና እንደገባሁኝ የጸሎት ቤቱ ጋር ምኑ ጋር ልስራ ነው ብዬ በቃ ሀሳብ የሚገባኝ ማለት ነው። ገና እንደገባሁኝ ክላስሽ ይሄ ነው ስባል በቃ የቱ ጋር ነው ጸሎት ቦታ በዚህ ጋር አድርጌ ገና እኮ እዛ ቤት ልቆይ አልቆይ እንኳን ሳላውቀው እኮ ነው። እና በጣም ነበር እንትን የምለው ለጸሎት ቤት በቃ እንደ ደክሜ ለፍቼ በቃ ጸሎት ቤት ጸሎት ቦታ እንደው ቢያንስ እንኳን ለምን ቢያንስ እንኳን ስራ ውለን ስንመጣ ክላሳችን ስናርፍ የጸሎት ቦታ ካለን በቃ አያስችለንም ለመተኛት ማለት ነው። ሳንጸልይ ለመተኛት በቃ አያስችለንም። እና ጸሎት ቤት ግድ ነው። በነገራችን ላይ ምንም የሆነች ጠባብ እንኳን ክላስ ብትኖረን ማለት ነው የጸሎት ቤት ግዴታ ነው። ግዴታ ማድረግ አለብን። እግዚአብሔር ከፈቀደ ሰዎቹን ያግራልንና ማለት ነው። እና እኔ በፊት በቃ ደክሜ ምናምን ሰርቼ ጸሎት ቦታ በቃ ፎይ ምናምን ብዬ 15 ቀን እንኳን 15 ቀን ሳምንት ራሱ ሳይሞላው በቃ በምን ምክንያት እንደሆነ ሳላውቀው ውጭ እባላለሁ ማለት ነው። እና በጣም ነበረ የተሰቃየሁት በእውነቱ እግዚአብሔር በሚያውቀው በጣም ነበረ የሚከፋኝ። ለምን አንደኛ ቅዱሳን ስዕላትን እንትን አድርጌ ለጥፌ ድጋሚ ሳነሳው ምንድነው የሚሆን ይቀደድብኝ ነበረ። ይሄ እንትኑ ወረቀቱ ኮፒ ስለሆነ እንትን አይችልም። እና በጣም ነበረ የምናደደው። እንደው አንዳንድ ራሱ ለምን እንትን አልኩት በቃ ለምን አደረኩት ምናምን እላለሁኝ። በቃ ከዚህ በኋላ እንደውም የትኛውን ቤት ራሱ ብገባ ምንም ያህል ቤት ደግሞ ብቀመጥ ምንም ያህል ቀን ብቀመጥ በቃ ከዚህ በኋላ ቅዱሳን ስዕላትን አልሰቅልም፣ ብቻ መጽሐፍ ቅዱሴን ዝም ብዬ አስቀምጣለሁ በጠረጴዛ ላይ። ከዛ በኋላ እንትን እላለሁ ነበር ያልኩትና እግዚአብሔር ደግሞ ፈቅዶ ወዶ
አሁን ላይ እኔ ባለሁበት ቤት እግዚአብሔር ይመስገን። እንግዲህ በጸሎታችሁ አስቡኝ። የአሁኑ ቤት አሪፍ ቤት ነው። ቤተ ክርስቲያንም ልሄድ ስላት ሂጅ የምትለኝ ናትና እግዚአብሔር ይመስገን። በስደት እንዲህ አከበረን። በእውነት እኔ ለቸሩ መድኃኒዓለም ቃል የለኝም እና እኔ ቸሩ መድኃኒዓለምን አላውቀውም ነበረ አገር ቤት እያለሁኝና በስደት ደግሞ እንዲህ አከበረን ጌታ። በእውነት ክብር ምስጋና ለሱ ይሁን እና እግዚአብሔር ይመስገን። እግዚአብሔርን አመስግኑልኝ በእውነት እኔ ቃላት የለኝም። እኔ ስደቴ በቃ ምንም ነገር አላተረፍኩበትም። የኔ ስደቴ በስደቴ ያገኘሁት ትልቁ እግዚአብሔርን ነው። እግዚአብሔርን ያወቅኩበት እና እግዚአብሔር ይመስገን ስለ ሁሉም ነገር። ብቻ እግዚአብሔር ይመስገን ለማለት እወዳለሁኝ። ስላዳመጣችሁኝ አመሰግናለሁ። እና በስተመጨረሻ ክላሴን እንዳርጌዋለሁ አሁን ላይ። በእርግጥ እኔ አሁን ሀገር ልገባ ብዙም አልቀረኝም። ነገር ግን ባለኝ ጊዜ ላይ እንደዚህ እግዚአብሔርን እንደው ባለችኝ ሰዓት እና ይሄን ያህል አመስጋኝ ይሄን ያህል ጾም ጸሎተኛ ሰው አይደለሁም። ነገር ግን በገባኝ ልክ እግዚአብሔርን አመሰግነዋለሁ ስላደረገልኝ ብዬ እንዲተነፍስ እንኳን ስለፈቀደልኝ ይህን ብርሃን እንዳይ ስለፈቀደልኝ አመሰግነዋለሁ እና እግዚአብሔር ይመስገን።